ተመልሰናል አድማጮች። ዛሬ እንግዲህ ዓለምነህ አልቻለም በቤተሰብ ጉዳይ የተነሳ መድረስ አልቻለም። ግን ዓለም አቀፍ ጉዳዮችን ቀደም ሲል በመግቢያችንም ላይ የሱን ቅንብር ስናቀርብ ነበርና የዚህ የመካከለኛው ምስራቅ ጉዳይ በኢራንና በአሜሪካ መካከል እየተካሄደ ያለው ውዝግብ መቋጫ ያጣ ነው የሚመስለው። ግን በፕሬዝዳንት ትራምፕ አሁን ስልታቸውን መቀየራቸውን ነው ይፋ ያደረጉት ሰሞኑን። ምንድነው በጦርነት ችግሩ ሊፈታ አልቻለም። ሁሌም እኮ ጦርነት እኮ መጀመሪያ ጦርነት እኮ አይቋጨውም፣ ራሱ ድርድር ትመጣለህ። ድርድሩም አሁን በሚታየው ሁኔታ አስተማማኝ መሆን እድሉ በጣም ጠባብ ነው። መተማመንም ያለበት እንዳልሆነ እየታየ ነውና በጦርነት እንግዲህ ካለፉት ጊዜያቶች ውስጥ ስንሰማ የነበረው ነገር ምንድነው? ኢራን አለቀላት፣ ከሰማይ ቦምብ እሳት ነው የሚዘንብባት፣ ስልጣኔውን እናፈርሰዋለን፣ የሚያስፈልገውን ነገር ሁሉ እናደርጋለን፣ ያሉንን የቴክኖሎጂ የጦር መሳሪያዎች እንሞክርባታለን ሲሉ ነበር የሚል ነገር ነበረ በዋናነት ሲነገር የነበረውና ከዛ ወደ ድርድሩ ጠረጴዛ ማትመጣ ከሆነ ይሄን እናደርጋለን ሲሉ ነበረ። ወደ ድርድሩ ጠረጴዛም በብዙ መልኩ የከሸፉ ድርድሮች ናቸው የተካሄዱት። ከትናንት በስቲያ እንግዲህ የመጀመሪያው ለሁለት ወር ያህል ተደርጎ የነበረው ተስማሙ ተብሎ ወጥቶ የነበረው 60 ቀኑ ከትናንት በስቲያ አልቋል እና በመሃል ድርድር እየተካሄደ ነበር የሚል ነገር ነው ያለው። ግን በኢራን ባለስልጣናት በኩል ግን እየወጣ ያለውን ነገር ደግሞ ስትመለከት የምን ድርድር እያሉ እንደዚህ አይነትም ሐሳብ የለም እኮ የት ቦታ ነው እንደዚህ አይነት ድርድር እየተካሄደ ያለው? እሳቸው በዚህ በትሩዝ ሶሻላቸው ላይ የሚጽፉት ነገር ለኛም ግራ ነው። እንደውም የኢራን የውጭ ጉዳይ ሚኒስትር ምንድን ነው ያሉት? ፕሬዝዳንት ትራምፕ ብቻቸውን እያወሩ ነው የሚል ብለዋቸው ነበር። ከኢራን ጋር ከመደራደር ይልቅ ከራሳቸው ጋር ወይም የሚፈልጉትን ነገር እያወሩ ብቻቸውን እያወሩ ነው የሚል መግለጫ ነው የሰጡትና ሁኔታ ውስጥ ተመለከተው በጦርነት ችግሩ ሊፈታ እንደማይችል አሁን ሌትሊ በአሜሪካ ባለስልጣናት በኩል አይ ቲንክ ግንዛቤ እየተያዘ የመጣ ይመስላል። አሁን ትላንትና የወጣው አዲስ መረጃ የሚያመለክተው ነገር ምንድነው? በኢኮኖሚ ማዕቀብ ማድቀቅ ወደሚል ሄደዋል ኢራን እና ኮልድ ዋር ቀዝቃዛው አይነት ጦርነት ምን ያህል ያስኬዳቸዋል የሚለው እንግዲህ ወደፊት የሚታይ ነገር ነው። ምክንያቱም የኢራን አብዮታዊ ዘብ ስልጣን ከያዘበት ከ1979 ጀምሮ ላለፉት 46 ዓመታት በማዕቀብ ውስጥ ነው ያለው። ብዙ አይነት ማዕቀብ የተደረገበት እኮ ሀገር ቀዳሚም ነው ምድራችን ላይ ይመስለኛል። በጣም ብዙ ማዕቀቦች ናቸው ኢራን ላይ የተጣሉትና እነኛን ማዕቀቦች ተቋቁሞ ነው የኢራን መንግስት ይሄን ያህል ጊዜ ቆየ የዘለቀው። አሁን የተለየ እንደገና አሁን ጦርነቱ ከመጀመሩ በፊት ከተጀመረ በኋላ የተለያዩ ማዕቀቦችን ጥለዋል ፕሬዝዳንት ትራምፕ። ግን ያመጣው ለውጥ አለ ወይ ነው ጥያቄው? ምንም አይነት ያመጣው የለም። እንግዲህ ሌላ ሀገር በፓኪስታንም በኩል ይወያያሉ። ባለፈውም ተፈራረሙ። አሁን የ60 ቀኑን ያለው ተኩስ አቁሙን እሱ ምንም ፋይዳ የለውም። በዛም ማልኩ ተኩሶች ሁሉ ነበር። እንደውም አሁን ሙሉ ለሙሉ አለቀ ቀኑ። እሱ ሁሉ ምንም የሚታመን አልሆነም። ያለው ነገር ስትመለከት አሁን የተያዘው ስትራቴጂ እንግዲህ በአሜሪካ በኩል የወጣው ነገር ምንድነው? ይሄ ጃሬድ ኩሽነር አሁን እዚህ መካከለኛው ምስራቅ አካባቢ ነው ወደዚህ መጥቷል። እና የድርድሩ ጥሩ ደረጃ ላይ ደርሷል የሚል መግለጫ ሁሉ እስከመስጠት ደርሰው ነበረ። ነገር ግን የትኛው ድርድር በእነ ኢራን በኩል እንደሱ ነው እኮ እያሉ ያሉት። የትኛው ድርድር? አሁን በኋላ ላይ ስትመለከተው ፕሬዝዳንት ትራምፕ ያሉት እንዳትነጋገሩ ከዚህ በኋላ ከኢራን ጋር ድርድር የሚባል ነገር አያስፈልገንም፣ የኢኮኖሚ ማዕቀባችንን እንጥላለን ብለው ለገንዘብ ሚኒስትራቸው እንግዲህ ትእዛዝ ሰጥተዋል። እና ምን አይነት ማዕቀብ ከአሁን በፊት ያልነበረ ያልተጣለ እንደገና ኢራንን እጅ ሊያሰጥ የሚችል ምን አይነት እሱ ነው ዋናው ጥያቄ። ምን አይነት ማዕቀቦችን ሊጥሉ ይችላሉ ነው እንግዲህ አሁን ከ2006 ወደዚህ እንኳን ያለውን የአሜሪካን ሁኔታ ስትመለከት በአሜሪካ ብቻዋን በኢራን ላይ ወደ 1000 ገደማ ማዕቀቦችን ጥላለች ላለፉት 22 ዓመታት ማለት ነው። ይሄ እንግዲህ በአውሮፓ ህብረት ከዚህ ከሂውማን ራይት ኮሚሽን ሪፖርቶች ጋር ተያይዞ ዩሮፒያን ዩኒየን ለብቻው የሚሰጣቸው ማዕቀቦች አሉ። ኢራን ውስጥ በርካታ
ድርጅቶችና ግለሰቦችን ብቻውን የአውሮፓ ህብረት ለብቻው ማዕቀብ ጥሏል። ወደ 269 በሚሆኑ የኢራን ከፍተኛ ባለስልጣናትና የጦር መሪዎች ላይ ማዕቀብ ተጥሏል። ወደ አውሮፓም ወደ የትም እንዳይንቀሳቀሱ ሀብታቸውንም እንዳያንቀሳቀሱ። ከዚህ በተጨማሪ 53 የሚሆኑ የኢራን ተቋማት ላይ እንደዚሁ ምንም ገንዘባቸው እንዳያንቀሳቀሱ በአውሮፓ ውስጥ ያለው ማለት ነው። እንግዲህ አሜሪካ ከጣለችው ሌላ ነው ይሄ። በሰፈ እንግዲህ ብዙም እኮ የቀራቸው ማለት የለም። ትላልቅ ነገሮቻቸው ላይ ነው ማዕቀብ እየጣለ ያለው። ከፍተኛ የሆነ ማዕቀብ ነው እየተጣለ ያለው። አሁን እንግዲህ የሚጠበቀው ደግሞ የፊታችን ሰኞ ነው ይፋ ይደረጋል ተብሎ የሚጠበቅ ከ1000 በላይ ሌላ ማዕቀብ ምን ልትጥል ትችላለች አሜሪካ፣ እንዴትስ እጅ ልታሰጣት ትችላለች የሚለው ራሱ የቻለ ጥያቄ ሆኗል። እዚህ በመካከለኛው ምስራቅ አካባቢ እርግጥ የአሜሪካ ፕሬዝዳንት አሁን በትሩዝ ሶሻላቸው ላይ የጻፉት ያለውን ነገር ስትመለከት ይሄ ማዕቀብ ኖት ኦንሊ ኢራን ብቻ የሚመለከት አይደለም፣ ሌላ ሀገርን የሚመለከት ኢራንን በተለያየ መልኩ ሊያግዙ ይችላሉ የሚያስቧቸውንም ሀገሮች ማስጠንቀቂያ ሰጥተዋል። ምንም አይነት ድጋፍ ለኢራን እንግዲህ እነማን ናቸው ድጋፍ የሚሰጡት ካልክ ግልጽ ነው። ከጀርባ ያሉት ሀያላኖች አሉ፣ በቀጥታም ባይሆን በተዘዋዋሪ ቻይናን ማየት ትችላለህ። ቻይና አለች፣ ሩሲያ አለች፣ ሌሎችም ጎረቤት ሀገሮች አሉ። ባለፈው ስንል እኮ በጀርባ የሚገባላቸው ነገሮች እኮ አሉ። በዚህም ነው ሊቋቋሙ የቻሉት። በዋናነት እንግዲህ ከዚህ በተለይ ከሆርሙዝ ባህረ ሰላጤ መዘጋትና መከፈት ጋር በተያያዘ በዋናነት ጉዳዩ የኢራን ብቻ አልሆነም እና ኢራን አሁን ስምምነት ወደ ማድረግ የሄደችው በቀጣይነት ቋሚ የሆነ ገቢ ከሆርሙዝ ለማግኘት ከኦማን ጋር ስምምነት ላይ ደርሳለች። የቦኗ ጉዳይ ማለት ነው። ቁጭ ብለው ሊቀበሉ በኩል የሚያልፈውን መቁጠር ብቻ ነው። አንተ በዚህና አንተ ለፍ አንተ ይንክፈል ምን ያህል ይዘሃል ምንድን ነው የጫንከውም አለ። ደግሞ አደገኛውም ነገር እኮ እሱን ነው። ማለት ሁሉም መርከብ በዛ በኩል ሲያልፍ ተመሳሳይ የሆነ ጭነት አይጭንም፣ ተመሳሳይ የሆነ ታሪፍም አይከፍልም። ነዳጅ ለብቻ ነው፣ ሌላ አይነት ዕቃ ለብቻ ነው። ራሱ እኮ የጦር መሳሪያዎችም እኮ ሊሄዱ ይችላሉ። እሱማ ያው የሴኩሪቲ ጉዳይ ስላለ የሚያልፈውን ነገር ይመለከተኛል ብላ ካለች ኢራን ወደ ፍተሻ መግባቱ አይቀርም። ዝም ብሎ ገንዘብ እየተከፈለ ብቻ ላይተላለፍ ይችላል። ግን አሁን ኦማንንም ወደዚህ ውስጥ የከተተችውና አሜሪካም አሁን ጥርስ ነክሳባታለች ኦማን ላይ በቃ እና ኦማንም አሁን አንደኛዋ እንደ ኢራን ከምትታይ ሀገር ሆናለች። ምክንያቱም የሆርሙዝ ባህረ ሰላጤ ሙሉ ለሙሉ በኢራን ብቻ ቁጥጥር ስር አይደለም ያለው፣ በኦማንም በኩል ነው። የሁለቱ ድንበር ነው፣ በሁለቱ መካከል ያለ ሰርጥ ስለሆነ ኦማንም ይመለከታታል። እንግዲህ ሁለቱም ሀገሮች ከአሁን በፊት ጦርነቱ ከመነሳቱ በፊት በሆርሙዝ ባህረ ሰላጤ በኩል በሚያልፈው መርከብ ላይ የሚያገኙት ገንዘብ አልነበረም፣ ምንም የለም። አሁን ለኦማንም ገንዘብ የሚያስገኝ የገቢ ምንጭ መጥቷል ማለት ነው። ስለዚህ አየህ ጥቅም እኮ ያስተሳስራል። ኦፍኮርስ በደንብ ነው የሚተሳሰሩት። ስለዚህ ይሄንን መሰረት በማድረግ ነው አሁን ፕሬዝዳንት ትራምፕም ኦማንን ማስጠንቀቂያ ሰጥተዋል እንዳትተባበር። ስለዚህ እየሰካ መብረዱ እንደውም ወደ ሌላም ሀገር እየሰፋ ነው እኮ ማለት ነው። የመስፋት አዝማሚያ ነው ያለው። ግን በጦር ሊሆን ይችላል ወይ አሁን ኦማንንም ማስገበሩ ልክ ኢራን ላይ እንደፈጸሙት አይነት ነገር ያደርጋሉ ወይ? ላይሆን ይችላል። አሁን ራሱ ኢራንን በጦር መሳሪያ ማንበርከክ የማይቻልበት ሁኔታ ግልጽ እየሆነ ስለመጣ ይመስላል በጣም ከባድ የሚባል ማዕቀብ እና ያ ማዕቀብ ደግሞ አላማው ምንድነው? የኢራን መንግስትን የሚያፍረከርክ ይሆናል በኢኮኖሚ። ግን አሁንም ቅድምም እኮ አንስተናል። እስከዛሬ እንግዲህ ላለፉት 22 ዓመታት ትላልቅ እንግዲህ በጣም ትላልቅ የሚባሉ ማዕቀቦች ተደርጎ ወደዚህኛውም ጦርነት እኮ የተገባው ያን እጅ አላስፈትሽም በደንብ እንደዚህ የኒኩለር ጣጠቃለሁ ሰራለሁ በእንደዚህ ደረጃ ላይ ስለሆነ እኮ ነው። እዚህ ላይም አይገባም ነበር። እዚህም ደረጃ አይገባም ነበር። ግን የኢኮኖሚ ማዕቀቡ እርግጥም እስከዛሬ ከነበረው በከበደ ሁኔታ የኢራን የውስጥ አንድነት ሊያናጋ ይችላል ወይ? እርግጥ የኢኮኖሚው ሁኔታ በጣም ከባድ እንደሆነ ይታወቃል። አገሪቱም ላይ በጣም ኑሮ በከፍተኛ ደረጃ ነው የጨመረው። ሰዎች ገቢያቸው በከፍተኛ ደረጃ ቀንሶባቸዋል። ችግሮች አሉ በጣም በስፋት። እሱ ግን አሁን መንግስትን ለመገልበጥና እንደሚያስቡት አካባቢውን በዛ ደረጃ የኢራን እስላማዊ መንግስትን ከስልጣን ሊያወርድ ይችላሉ የሚለው ወደፊት የሚታይ ነው። አሁን ወደ ኢኮኖሚው ፊታቸውን የማዞር አስማሚያ ነው እያሳዩ ያሉት ፕሬዝዳንት ትራምፕ።
እንግዲህ ይሄንን ደግሞ እንደ በፊቱ አሁን በጦሩ እንደሚታወቀው ኔቶ ሊያግዛቸው አልቻለም። ምንም በቃ ቢጣሩም ኔቶ ለመጀመሪያ ጊዜ ነው አሜሪካ ስጣራ ዝም ማለት እየተሰማ አይደለም፣ አውሮፓ ላይ እየተሰማ አይደለም። ስለዚህ እሱን ትተው አሁን ግን በኢኮኖሚ ማዕቀቡ ላይ ግን አውሮፓውያኖች እንዲሳተፉ ይፈልጋሉ። እሱን ካላደረጉ ደግሞ አንዳንድ ትብብሮችን የአውሮፓ ህብረት አባል ሀገራት ኢራን ላይ እንዲያደርጉ ማዕቀብም ተጨማሪ መጣል ካስፈለገ እሱም ኢንተረስት እንዳላቸው እየገለጹ ነው። ምን ያህሉ ይተባበራሉ፣ ምን ያህልስ ውጤት ሊያመጣ ይችላል የሚለው ነገር በጣም ራሱን የቻለ የሚያነጋግር ነው የሚሆነው። ምክንያቱም አሁን የአሜሪካን አካሄድ የፕሬዝዳንት ትራምፕን አካሄድ ስትመለከት ከኢራን ጋር ብቻ ሳይሆን ይሄ የጀመሩት ጦርነት በአሜሪካ ራሱ ከፍተኛ የሆነ የኑሮ ውድነት ፈጥሯል። በጣም ከባድ የሆነ እሱ ከነገ ዛሬ ይስተካከላል ብለው የሚጠብቁ በጣም ብዙ ዜጎች አሉ። ይሄ ቶሎ ጦርነቱ አልቆ ወደ መደበኛው አሜሪካ ወደ ነበረችበት የሚፈልጉ አሉ። ግን ታም የታስታውስ እንደሆነ ራሳቸው ዶናልድ ትራምፕ ኢራን ውስጥ በሚፈጠረው አመጽ የኢራን አብዮት መሪዎች ይወድቃሉ ብለው ነበር ያሰቡት። እንደውም ወደ 35 ሀገሮች እኮ ነው ህዝባዊ አመጽ ሲካሄድም ነበር። በዚህ በኑሮ ውድነቱ በተለያየ ይሄ ጦርነቱ ሲመጣ ነው እንደው ተረስቶ ወደዚህ የተገባው። አሁንም በጣም በኢኮኖሚ ለማድቀቅና ወደዛ ህዝቡ የሚነሳባቸዋል ለማለት ይመስላል እኮ በቃ ማዕቀቡ እንደዛ ነው አላማው። ግን በሚፈለገው ደረጃ አልሆነም። እንግዲህ ከላይ ድብደባው የፖለቲካ ጫናው እንዳለ ሆኖ እንደገና ኢኮኖሚውም ራሱን የቻለ ተጽዕኖ ይፈጥራል። እንደገና ወታደራዊ ድብደባዎች ከላይ እየተካሄዱ ነው እና ይሄ ሁሉ ሆኖ ግን የኢራን መንግስት እጅ ሊሰጥ አልቻለም። አሁን ቁጥሮቹን እኮ ስትመለከት በጣም ግራ የሚያጋባ ነገር ነው ያለው። ለምሳሌ ከ2012 እንደ ፈረንጆች አቆጣጠር ጀምሮ ኢራን በዚህ በኢኮኖሚ ማዕቀቡ የተነሳ ወደ 540 ቢሊዮን ዶላር ነው ያጣችው። እንዴት 540 ቢሊዮን ዶላር ከ2012 እጅግ እኮ ከባድ ነው። አሁን እንደገና አሁን እንኳን ጦርነቱ ከተጀመረ የኢራን ወደቦች እንዲዘጉ ተደርገዋል። በአሜሪካ መርከቦች አካባቢ አድርጋ ወደቡ እንቅስቃሴ እንዳያደርግ ወደቡንም የተወሰኑ ወደቡን ክፍል ደብድባለች። ለምን ይሄን ነዳጅ የሚያመላልሱበትና ወደ ተለያየ ሀገር የሚሸጡበት ለምርት የሚያቀርቡበትም ማለት ነው። ባለፈው የ6 ወሩ እንኳን ስታቲስቲክስ የሚያሳየው ነገር ምንድነው? ወደ 435 ሚሊዮን ዶላር ፐር ዴይ በየቀኑ ያጣሉ ኢራኖች። ይሄን ያህል እንግዲህ ኤክስፖርት ማድረግ የሚችሉትን እና ገቢ ሊያገኙበት የሚችሉትን ገንዘብ ያጣሉ። ከዚህ የተነሳ በጦርነቱ የተነሳ ደግሞ የወደመባቸው ንብረት ደግሞ ተሰልቷል። ይሄ ከ144 ቢሊዮን ዶላር በላይ ነው። ይሄ ሰፊ ግን ነው ኪሳራ። ይሄም በደንብ ከበፊቱ በነገራችን ላይ ኢኮኖሚያን በደንብ እያደቀቀው ነው፣ በጣም እያደቀቀው ነው። የነዳጁ እንኳን ብቻ ውስጥ ለውስጥ እየሸጠች ትንሽ ኢኮኖሚዋን ትደጉማለች ብሎ ይታሰብ የነበረው እንኳን ራሱን ችሎ ወደ 2.1 ሚሊዮን በርሜል በየቀኑ ነዳጅ ብቻ የተጣራውን ወደ ውጪ በምትልክበት ጊዜ 2.1 ሚሊዮን በርሜል በየቀኑ ያለውን ማስተጓጉሎታል። አሁን ወደ 300,000 ነው ያወጣች ያለችው በዚህ በኢኮኖሚው በጦርነቱ ሳቢያ። አሁን ደግሞ የነገሮች ይቀንሳሉ። የአሜሪካ የጦር መርከቦች ደግሞ ምርቷን ለገበያ እንዳታቀርብ አድርገዋል። በጣም የሚፈጠረው በጣም ትልቅ ጦስ፣ በጣም ከፍተኛ የሆነ ጉዳት ነው እየደረሰባት ያለው። ኢኮኖሚውን አይጎዳውም ማለት አይቻልም። በከባድ ደረጃ ይጎዳዋል፣ ግን እጅ ያሰጣል ነው። አሁን ብዙ ጊዜ ከጦርነት በኋላ ድርድር እንዳለ ይታወቃል። እንግዲህ ጦርነቱ ኦልሞስት ተካሂዷል ብለን ካሰብን ላለፉት 6 ወራት ተካሂዷል ብለን ካሰብን አሁን ወደ መቋጫው ሊደርሳል ተብሎ የሚታሰበው በድርድር ነው። ድርድሩ በተለያየ መንገድ ፌል እያደረገ ነው። የተፈራረሙትም እኮ ያው አለቀ። ዓለምንም 60 ቀኑ ዓለምንም ጥሩ ነገር ያ እንግዲህ ሆርሙዝ ተከፍቷል፣ በሰላም መርከቦች እየተላለፉ ነው የሚል መግለጫ ቢሰጡ አሁን እሱ ሁሉ እንዳልሰራ የሚያመለክተው ወታደራዊ ጦርነቱ ወደ ኢኮኖሚ ጦርነት እየቀየረ እሱ ደግሞ ቴክስ ታይም ኢኮኖሚ ጦርነት እንደ ወታደራዊ እርምጃው ቶሎ እጅ የሚያሰጥ አይሆንም። ምክንያቱም
የተለያዩ ረጂዎች አሉ እጃቸውን የሚዘረጉ ኢኮኖሚውን የሚያግዙ አሉ፣ የሚያነቃቁ አሉ። አንዳንድ ምርቶችም ዘይት ለምሳሌ የነዳጅ ዘይቱን በዛው አካባቢ ያሉ ሀገሮች በርካሽ ከኢራን መግዛት የሚፈልጉ ሀገሮች አሉ። አዎ ለእነሱም ጥቅም ነውና ጎረቤቶቻቸው አሉ። እና እሱን ስትደምረው በጦርነቱ የተነሳ አጣችሁ ተብሎ የሚታሰብ ወደ 1 ትሪሊየን የሚደርስ ጉዳት በኢኮኖሚው በዚህ በወታደራዊ ድብደባውም እሱን እንደገና መጉዳት እንችላለን የሚል ነው በአሜሪካ በኩል የተያዘው ነገር። ግን ውጤቱ ምን ሊሆን ይችላል የሚለው ደግሞ ወደፊት የሚታይ ነው የሚሆነው። ምክንያቱም አሁን ስትመለከት አሜሪካ ጦርነቱን ከጀመረች በኋላ በአጭር ጊዜ ያልቃል ተብሎ ነበረ። አጭር ጊዜ አለማለቁ የተነሳ ተመልሶ እንደገና ኢኮኖሚ ችግር ራሱ አሜሪካ ላይ ፈጥሯል። ራሱ በደንብ ነው የፈጠረው። ራሱ ዶናልድ ትራምፕ እኮ በትሩዝ ገጻቸው እሳቸውም ወጥተው እኮ ያለቀ በቃ አሁን ፈጽመውና ምናምን ነበር ሲሉ ነበር። በተደጋጋሚ ጨርሰናል ካሁን በኋላ እያሉ እንደው ከዛ ወደ ድርድሩም ሲመጣ እንፈራረማለን እንዲህ ብለዋል። እየተፈራረመውም ደግሞ አሁን ተደራዳሪዎቹ በቃ ያለቀ ጉዳይ ነው ነገ ከነገ ወዲያ እያሉ አሁን ተመልሰው ደግሞ ወደ ማዕቀቡ መግባቱ የምታየው አሜሪካንም ምን ያህል እንዳስቸገራት ነው ደግሞ የምታየው። በጣም አስቸጋሪ በላይ ነው። ከአቅም በላይ ነው የሆነው። በዚህ የተነሳ አሁን አሜሪካ እንደውም ወታደራዊ ድጋፍ ባታገኝም የፖለቲካ ድጋፍ ሊሰጧት የሚችሉ ሀገሮች ጋርም አሁን የተለያዩ ማዕቀቦች እየጣለች አሁንም ውጥረት ውስጥ መውደቋን የሚያሳየው እና አሁን ለምሳሌ ትናንትና ከትናንት ወዲያ ትናንትና ፌል ያደረገው የዚህ ካናዳና አሜሪካ የንግድ ልውውጥ ድርድር ላይ ነበር ያሉት እና ይሄ ድርድር ፌል አድርጓል። ለምንድነው ፌል ያደረገው? አሜሪካ አሁንም ከካናዳ የሚገቡ ምርቶች ላይ በከፍተኛ የጣለችውን ማዕቀብ አላነሳም በማለቱ የተነሳ ማለት ነው። እና እንደውም ካሁን በኋላ እንግዲህ ከዚህ ጀምሮ ከካናዳ ወደ አሜሪካ የሚገቡ የብረታ ብረት የአልሙኒየም ምርቶች የመኪና መለዋወጫዎችም አሉ። እነሱ ላይ 50% ትራለው የሚለው ይጀምራል ማለት ነው። ራሷ ካናዳ ከካናዳ ወደ አሜሪካ የሚገባው ይሄ ማለት ምንድነው? አሜሪካ ገበያ ላይ የካናዳ ምርቶች ዋጋቸው ከፍተኛ ደረጃ ይጨምራል። ዋጋቸው ሲጨምር ገዢ ሳያገኙ የካናዳ ኢኮኖሚ ይጎዳል። አሁን በተመሳሳይ አማራጭ ስለሌለ ከአሜሪካ ወደ ካናዳ የሚገቡ ምርቶችም ላይ ተመሳሳይ ማዕቀብ እንጥላለን ማለት ነው። ጠቅላይ ሚኒስትር ምንም አማራጭ ስለሌለ ማለት ነው። ስለዚህ በሁለቱም ወገን ያለው ሸማች ይጎዳል። ራሱ ኢንኮስታው ባለፈው በአውሮፓ ሀገራት ላይ ምናምን ያነሳሱት ሊጨምሩት ያሰቡት የጨመሩትም ራሱ ታሪፍም እኮ ነው የነዚህ የአውሮፓ ሀገሮች እና ኔቶንም ያስከፋቸው። ከዛም ደግሞ ሰፋ ብለህ ስታየው ታሜ የዩክሬንና ራሱ የራሽያንም ጦርነት እና አሜሪካ ገቡበትም በዛም ተቃርነው ነው እንጂ አሜሪካ ስጠራው ኔቶ ሁሌም ነው አሜሪካ ስጠራው አቤት ሳጠራውም የሚመጣ ሀገር ነበርና ኢራን ላይ በጣም ጉልበት አስከፍሏታል። በጣም አስከፍሏታል። እዛ ላይ ማያያዝ ያስፈልጋል ወደኋላ። እንግዲህ ኢኮኖሚው ለሁለቱ ነው የሚሰራው። እንግዲህ የአሜሪካ ኢኮኖሚም ችግር ላይ እየወደቀ ከመጣ የጦርነቱ ለምን አስፈለገ ለምን ተከፈተ የሚል ጥያቄዎችን ከአሜሪካ በኮንግረስ በኩል እየተነሱ ነው። በአጭር ጊዜ ያልቋል ሲሉ ነበረ። በአጭር ጊዜ አለማለቁ ደግሞ ይኸው 6 ወር ነው። እንደ ቀልድ እኮ ነው ጦርነቶች የሚጀመሩት። እንደ ቀልድ ጦርነትን የመጀመሪያ ጊዜ ሰዎች ሊወስኑ ይችላሉ ይባላል። የማጠናቀቂያ ጊዜውን ግን መወሰን አይችልም ማንም። ይሄ ኦቤስ ሁሌ ዓለም ላይ ያለ እኮ ነው ማለትም በተግባር የሚታይ ነው። ደግሞ ከነሱ በፊት የነበሩትን አመራሮች ትራምፕ ሲወቅሱበት የነበረው እኮ አሜሪካን እንዲያረጓት ሲሉ ነበር። እንደውም ጦርነት ውስጥ ስፍቅ ብለው ገብተው ያው መውጫው ጠፍቷቸው መውጫው የለም። እና የኢኮኖሚ ጉዳቱ ከባድ ነው። ግን አሁን አለማድነቅም የማይቻለው የኢራንን አመራሮች ምን አይነት ስልት ተጠቅመው ነው እንደዚህ አይነት ጉዳት እየደረሰባቸው ይሄን ያህል እየተደበደቡ ኢኮኖሚው እንደዚህ የሆነ ግን እጅ መስጠት አልቻሉም። የሚያስገርም ነው የነሱ በጣም የሚጠበቀው እኮ በተለይ የመሪዎችህ ነገር እሱን ስትመለከት መሪዎች በሚመቱበት ጊዜ ነገሮች ይበላሻሉ ተብሎ የሚታሰብ ላይ አሁን ስትመጣው ከስር ያሉት ነው። እንደውም እኮ በመጀመሪያው ቀን ድብደባ እኮ በሆነ
ደቂቃዎች ነው እኮ ወደ 40 ኤሊት የሚባሉ ፖለቲከኞቻቸውን የወታደራዊ መሪዎቻቸውንም ራሱ እኮ ያጡት ተባሉ። ስለዚህ ወዲያው ክራክ ያደረገና ኢራን እጅ ትሰጣለች የተባለው እና እስከ 6 ወር ሁሉ እኮ መዝለቅ ችለዋል። 6 ወር አለ። አያቶላውንም እኮ ከመጀመሪያ ገለው ሌሎች ትላልቅ ደግሞ የባለስልጣኖች ሁሉ አሉ። እንግዲህ መሪዎቹ ሲመቱ ምንጊዜም ከታች ያለው አመራር ይጠፋል ወይም ደግሞ ይበተናል ተብሎ ነው የሚታሰበው። ነገር ግን መሪዎቹ ተመተው የኢራን እዝ ሰንሰለት እንዳለ ነው። በጣም እንደውም እየመጡ ፊት ላይ እንደውም ፕሬዝዳንቱ ትላለ ከዛ ደግሞ ነቃሊቫፍ አፈ ጉባኤ ይመጣል። ወደፊት የሚመጡት ሰዎችን ደግሞ አታውቃቸውም። ቶሎ ቶሎ እየተተካኩና የሚገርም ሰንሰለት ነው ያመራር ያላቸው በጣም ከፍተኛ ነውና ያ ሚስጥሩ ምንድነው የሚለውን ነገር እሱን መከታተል ይፈልጋል። ከዛ ከጀርባ ያለውን ነገር እሱን ይፈልጋል። እንዴት ተሰናስለው በጣም ተናበው እየሰሩ መሆናቸውን እንደገና አንዱ ካንዱ በፓኪስታን ራሱ ሄደው ተደራድሯል ከአንዱ 2-3 ጊዜና የሚያቀርቡ በጣም ጠንከር ያለ ነው። እጅ ይሰጣሉ። በዚህኛው እንግዲህ ድርድር ስትላቸው እንደውም ኧረ ትራምፕ እንደዚህ ብለዋል ሊፈራረሙ ነው ስል ብሎ ሲሉቅ በጣም ከኋላቸው ምንድነው ያለው ብለ ታስባለና አሜሪካንን የሚያክል ይሄን ያህል ደባው እየተካሄደ እንግዲህ በኢኮኖሚው እንጥላቸዋለን ነበር ሐሳቡ። አንደኛው ኢኮኖሚው ግን ሊጥላቸው እንደማይችል የሚያሳየው ምክንያቱም እነኚህ ቁጥሮች ሌላ ሀገር ላይ ሆነው ቢሆን ኖሮ በግማሽ ሆኖ ቢሆን ኖሮ መንግስት ይወድቅ ነበር። ለምሳሌ ኢንፍሌሽኑ በሰቀጦች ላይ ያለው ዋጋ በ80 ከመቶ ነው የጨመረው። እንግዲህ አስብ 1 ብር የነበረ እቃ 80 ብር ሆኗል ማለት ነው። ባጭሩ 80% ማለት በጣም ከፍተኛ ነው። በምግብ ምርቶች ላይ ያለው ኢንፍሌሽን የዋጋ ንረት ማለት ነው እስከ 134% ነው የጨመረው። በጣም ከፍተኛ ነው። እንግዲህ ቤዚክ ፉድስ ስታፍ የሚባሉት ነገሮች ሰው ዴይ ቱ ዴይ የሚጠቀምባቸው የዕለት ፍጆታ ኢራናውያን የሚጠቀሙበት ነው። 134% ጨምሯል ማለት ነው። 1 ብር የነበረ እቃ ካለ 134 ብር ማለት ነው እና ከረንሲያቸው የታወቀ ነው። በከፍተኛ ደረጃ ነው የወረደው። አጌንስት ዶላር ነው ያው የሚሰላው። የኢራን የመግዛት አቅም በጣም የወረደም ነው። በጣም የወረደ ነው። ኢኮኖሚው ላይ እንደዚህ ስታረግ ማዕቀቦች ሲኖሩ የዶላር ምጣኔ በጣም ያው የሚጠበቅ ነው። ከረንሲያቸው በጣም እየወረደ ነው የሚሄደው። አንድ የአሜሪካ ዶላር በእነሱ የኢራን ገንዘብ በከፍተኛ ሁኔታ ነው የሚወርደው። በጣም ነው የሚሆነው። የመጀመሪያ ማዕቀቡ ምን ነው? ይሄን ደግሞ ሲጨመር ዶላሩን በደንብ በከፍተኛ ብር ነው እነሱ የሚገዙት። የሚመነዝሩበት መንገድ ስለሌለ እንደገና ይሄ የዶላር ምንዛሪያቸውም ማዕቀቡ ሲጣል ዶላሩን ያወርደዋል። እንደገና ኤክስፖርት እና ኢምፖርት ደግሞ አይኖራቸው። ይሄም ደግሞ ትልቅ አደጋ ነው። ዋነኛው የሚያመጡበት አሁን ቁጥሮች የሚያሳዩት ከሆነ 190,000 ገደማ እየሄደ ነው የአሜሪካ ዶላር ምንዛሪ። እዛ ሲሄድ እንግዲህ ምን ያህል በጣም አስቸጋሪ ነው። ግን ኢራኖችን የምታደንቃቸው በዚህ መሪዎቹንና ሙሉ ያላቸውን ገርላንዴስ ዲስቶር ማለት በውጊያና ከዛ በፊት ላለፉት ደግሞ 22 ዓመት ደግሞ በጣም ትላልቅ ማዕቀብ ብዙ ትላልቅ ማዕቀቦች። የአሜሪካ ዶላር ያለው ሰው ኢራን ውስጥ አሁን 190 ሚሊዮን ሪያል ነው የሚመነዝረው። 100 ዶላር ማለት ነው። አንድ ዶላርማ ካለ 190,000 ነው። ብሩን እንዲህ በብዛት ነው የምትይዘው። በብዛት ነው የምትይዘው። እንዴት አድርገህ ትመነዝረዋለህ? እና ይሄን ያህል የኢኮኖሚ ማዕቀብ ደርሶባቸውም ኢራናውያን አሁንም እጅ የመስጠት አዝማሚያ ውስጥ አይደለም ያሉት። ይሄን ደግሞ ስታይ እንደ ጦርነቱ ቶሎ የሆነ ነገር ውጤት የምታገኝበት አይደለም። እንደዚህ አይነት ማዕቀቦች አሁንም ወደፊት ሊራመዱ ይችላሉ ብለህ ደግሞ እንዲህ ኮዲው መገመት ትችላለህ። ኢራኖች መቻል ይችላሉ። እንግዲህ በኢኮኖሚ ምን ያህል ውጤት ያመጣላቸዋል የሚለው ጥያቄ እኮ የመጣው ይሄን ያህል ሆኖም እስከ መቼ ነው የሚቀጥለው? እስከ መቼ ነው እንደዚህ የሚሆኑት ነው። እና እሱ እንግዲህ በቀጣይነት ደግሞ የሚታይ ነው።